አረሳም መጀመሪያ ወደዚህ ሰፈር ስንመጣ ገብቶ አፍርሶ ለማስጀመር እንኳን መግቢያው በጣም ችግር ነበረ። ዛሬ ያ መልክ ተቀይሮ መንገዱም ሰፋ ብሎ ህፃናት እየቦረቁ የሚጫወቱበት ቤት ብቻ ሳይሆን የመኖሪያ አካባቢም ሆኖ በማየቴ በጣም ደስ እንዳለኝ ልገልጽላችሁ እወዳለሁ። ቤት ለከተማችን ነዋሪዎች ሁሉ ጊዜ እና ዋንኛ ጥያቄ ነው። ይሄንን ለመመለስ ከተማችን በብዙ መንገድ አቅዶ እየሰራ ነው። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩም በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270 ሺህ ቤቶችን ነዋሪዎቻችን ጋር ማድረስ ችለናል። ከነዚህ ውስጥ 39 ሺህ የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት ነው። ቤትን ለነዋሪዎቻችን ስናቀርብ የሚለወጠው ብዙ ነገር ነው። አብሮ አካባቢው ይጸዳል፣ ጥሩ የመኖሪያ አካባቢ ይገኛል፣ ጠረኑም ጭምር ይቀየራል። ቤቱ ብቻ አይደለም የሚቀየረው፣ በአካባቢው ላይ የዘመናዊ አኗኗር አብሮ ይተገበራል። ነዋሪዎቻችን በመዲናችን ውስጥ የመጸዳጃ ቤት ችግር፣ ማብሰያ ቦታ ችግር በተለያየ መንገድ በጋራ የሚጠቀሙበት መጠቀሚያዎች ጭምር አርጅተው አስቸጋሪና ለአደጋ ጭምር የሚዳርጉ ሆነው ማየት እንግዲህ ታሪክ እየሆነ የሚሄድበትን በርካታ ፕሮጀክት ጀምረናል። እስካሁን የሰራነው ብቻ አይደለም፣ ለሚቀጥሉት በጀት ዓመታት እስካሁን ድረስ ካደረግነው በላይ ትልቁን ትኩረት የምናደርገው መኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች የቤት ግንባታ እንደጀመርን ስገልጽላችሁ እጅግ በጣም ደስ ይለኛል። ባህላችን በእውነት በጣም በከፍተኛ ሁኔታ እየተለወጠ መተባበር እያደገ የመጣበትን ሁኔታ እናያለን። ሁልጊዜ ለምናደርገው የልማት ጥረት ድጋፋችሁ ስላልተለየን አብራችሁን ስለምትሰሩና ስለምታበረታቱን ደግሞ እኛም እጅግ አድርገን እናመሰግናችኋለን።